ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ማለት ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋ ነው። አየር አትዝጋ። ቪክተር ዮኬሬሽ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው ቁጭ ብሏል ማለት ነው። ለማንኛውም ሳካ ተቀይረው ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል 5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ ዘንድሮ እኮ ነው ያልቀልድም ማለት ሚኬል አርቴታ። አይ ተውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው ይሄን ስለተውኩ ነው ብሏል። እጅግ በጣም ጣፋጭ 3 ነጥብ ለመድፈኞቹ አርሰናሎች በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 ከክሊን ሺት ጋር በማሸነፍ ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህም በፕሪሚየር ሊጉ 33 ነጥቦችን በመያዝ ከተከታያቸው ማንቸስተር ሲቲ በ5 ነጥቦች ከፍ በማለት አንደኛ ደረጃነታቸውን ማጠናከር ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ፈርስት ሃፍ የተሻለ ፐርፎርማንስ ነበራቸው። ሰከንድ ሃፍ ግን በተወሰነ መልኩ ጫና ውስጥ ገብተው ነበር። ነገር ግን ተደጋጋሚ ሙከራዎችን ማድረግ ችሎ ነበረ። 1-0 ብቻ መምራታቸውም እንግዲህ ጫና ውስጥ ከቷቸው ተመልክተን ነበረ። በመጀመሪያም እንግዲህ በሜሪኖ አማካኝነት ነበር ከተሻጋሪ ኳስ ጎል ማስቆጠር የቻሉት። ታዲያ መጨረሻ ደቂቃ ላይም ብዙ ጫና ከደረሰባቸው በኋላ በቡካዮ ሳካ ጎል አማካኝነት ውጤቱን የግላቸው ማድረጋቸውን በማራገጥ 3 ነጥብ ማስመዝገብ ችለዋል ማለት ነው። አርሰናሎች በተለያዩ ጨዋታዎች ላይ ልብ ብላችሁ ከተመለከታችሁ የማዕዘን ምት ባያስቆጥሩ እንኳን ተሻጋሪ ኳሶችን በስፋት ያስቆጥራሉ። ለምሳሌ ባሳለፍነው ጊዜ ከቼልሲ ጋር ሜሪኖ ግብ ሲያስቆጥር ተሻጋሪ ኳስ ነበር የተቆጠረው። ዛሬም ተሻጋሪ ኳስ ሜሪኖ አስቆጥሯል። የሜሪኖ ቦክስ ውስጥ ያለው ሙቭመንት በራሱ በጣም አስደናቂ ነው ማለት ይቻላል። ለመድፈኞቹ አርሰናሎች ግን በጣም ጥሩ ነጥብ ነው። እነ ሞስኬራ እና ዴክላን ራይስ ምቾት ሳይሰማቸው ከሜዳ ተቀይሮ መውጣት ለአርሰናል ደጋፊዎች ስጋት የሚፈጠር ይመስለኛል። እስካሁን ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪስ ቲም እኮ ምርጥ የሚባሉ እኮ ተከላካዮችን እኮ አቷል እኮ ጋብሪኤል ለሳሊባ ምን ችግር አለው ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ ዛሬ ደግሞ ጨዋታ ያምራል። ዋይት ዛሬ ምን አይነት ኦቨርላፕ ቲም አጨብጭብ። ዝም ብለህ አጨብጭብ። አድንቅ። ይሄን ቲም አድንቅ። ተዝናና። አርሰናል ከምታንቆሽሽ ተዝናና። ቲም አትጠራጠር። የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያመለክተው 100% ይለያል እኮ አርሰናል ግርማ ሞገሱ